ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። ትራምፕ ሩሲያና ቻይና ግሪንላንድን እንዳይወስዱ ለመከላከል አሜሪካ ባለቤት መሆን አለባት አሉ። ፕሬዝዳንት ዶናልድ ትራምፕ ሩሲያና ቻይና ግሪንላንድን እንዳይጠቀልሉ ለመከላከል አሜሪካ ባለቤት መሆን ይኖርባታል ሲሉ ተናገሩ። ትራምፕ አርብ ዕለት ከቢቢሲ ለቀረበላቸው ጥያቄ ምላሽ ሲሰጡ አገሮች የባለቤትነት መብት ሊኖራቸው ይገባል፣ የባለቤትነት መብት ያለህን ነገር ትከላከላለህ፣ የሊዝ ውሎችን አትከላከልም፣ እናም ግሪንላንድን መከላከል አለብን ብለዋል። በቀላሉ ወይም በከባድ መንገድ እናደርገዋል ሲሉም አክለዋል። ዋይት ሃውስ በቅርቡ አስተዳደሩ የኔቶ አባል የሆነችውን የዴንማርክን ከፊል ራስ ገዝ ግዛት ለመግዛት እያሰበ መሆኑን ቢገልጽም በኃይል የመጠቅለል አማራጭን ከጨዋታ ውጪ መሆኑን ግልጽ አላደረገም። ዴንማርክና ግሪንላንድ ግዛቱ ለሽያጭ እንደማይቀርብ ተናግረዋል። ዴንማርክ ወታደራዊ እርምጃ የትራንስ አትላንቲክ የመከላከያ ጥምረትን እንዲያበቃለት እንደሚያደርግ አስጠንቅቃለች። በሰሜን አሜሪካና በአርክቲክ መካከል የምትገኘው ግሪንላንድ ምንም እንኳን በጣም ብዙ ሕዝብ የማይኖርባት ግዛት ብትሆንም አቀማመጧ የሚሳኤል ጥቃቶች ሲከሰቱ ለቅድመ ማስጠንቀቂያ ስርዓቶችና በክልል ውስጥ መርከቦችን ለመቆጣጠር ምቹ ቦታ ያደርጋታል። የአሜሪካው ፕሬዝዳንት ግሪንላንድ ለአሜሪካ ብሔራዊ ደህንነት ወሳኝ እንደሆነች በተደጋጋሚ ሲናገሩ ያለምንም ማስረጃ የሩሲያና የቻይና መርከቦች በየስፍራው ይገኛሉ ብለዋል። አሜሪካ ከሁለተኛው የዓለም ጦርነት ጀምሮ በግሪንላንድ ሰሜን ምዕራብ ጫፍ በሚገኘው የፒቱፊክ የጦር ሰፈሯ ከ100 በላይ ወታደሮች በቋሚነት አስፈራለች። ከዴንማርክ ጋር በተደረጉ ስምምነቶች መሰረት አሜሪካ የፈለገችውን ያህል ወታደሮችን ወደ ግሪንላንድ የማምጣት ስልጣን አላት። ነገር ግን ትራምፕ በዋሽንግተን ለጋዜጠኞች በሰጡት መግለጫ የሊዝ ስምምነት በቂ እንዳልሆነ ተናግረዋል። አገሮች የ9 ዓመት ወይም የ100 ዓመት ስምምነቶችን ማድረግ አይችሉም ሲሉ የባለቤትነት መብት ሊኖራቸው እንደሚገባም አክለዋል። የቻይናን ሕዝብ ወዳለው የሩሲያን ሕዝብ ወዳለው ያሉት ትራምፕ ግን በግሪንላንድ ጎረቤቴ እንዲሆኑ አልፈልግም ብለዋል። የአሜሪካው ፕሬዝዳንት በነገራችን ላይ ኔቶ ይህንን መረዳት አለበት ሲሉ ለጋዜጠኞች ተናግረዋል። ማክሰኞ ዕለት 6 የአውሮፓ ሀገራት ለዴንማርክ ያላቸውን ድጋፍ ገልጸዋል። የዩናይትድ ኪንግደም፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ፖላንድ፣ ስፔን እና የዴንማርክ መሪዎች በጋራ ባወጡት መግለጫ ግሪንላንድ የህዝቧ ነች፣ ግንኙነታቸውን በተመለከቱ ጉዳዮች ላይ መወሰን የሚችሉትም ዴንማርክና ግሪንላንድ ብቻ ናቸው ብለዋል። እንደ አሜሪካ በአርክቲክ ደህንነት ላይ ቁርጠኛ መሆናቸውን አጽንኦት የሰጡት እነዚህ ሀገራት ይህ ሊሳካ የሚችለው አሜሪካን ጨምሮ አጋሮች በጋራ በመሆን እንዳለበት ተናግረዋል። በተጨማሪም የተባበሩት መንግስታት ቻርተር መርሆችን ማለትም ሉዓላዊነትን፣ የግዛት አንድነትን እና የማይጣስ ድንበርን ጨምሮ እንዲከበር ጥሪ አቅርበዋል። ትራምፕ ቅዳሜ ዕለት ፕሬዝዳንቱን ኒኮላስ ማዱሮን ለመያዝ በቬንዙዌላ ላይ ወታደራዊ ኃይል ከተጠቀሙ በኋላ የግዛቲቱ የወደፊት ሁኔታ ላይ ዳግም ስጋት ተፈጥሯል። ትራምፕ ቀደም ሲል እንደ አውሮፓውያን አቆጣጠር በ2019 በመጀመሪያው የስልጣን ዘመናቸው ደሴቲቱን ለመግዛት ጥያቄ አቅርበው የነበረ ቢሆንም ደሴቲቱ ለሽያጭ እንደማትቀርብ ተነግሯቸዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሚቀጥለው ሳምንት ከዴንማርክ ጋር ይወያያሉ። ከቅርብ ዓመታት ወዲህ በግሪንላንድ ብርቅዬ ማዕድናት ዩራኒየምና ብረትን ጨምሮ ያለው ፍላጎት እየጨመረ መጥቷል። እነዚህ ማዕድናት በረዶ በአየር ንብረት ለውጥ ምክንያት ሲቀልጥ በቀላሉ ማግኘት የሚቻሉ ናቸው። ሳይንቲስቶች ከፍተኛ የነዳጅና የጋዝ ክምችት ሊኖር እንደሚችልም ይገምታሉ። አርብ ምሽት የግሪንላንድ ፓርቲ አመራሮች ተቃዋሚዎችን ጨምሮ አሜሪካ አገራችንን መናቅ ማቆም አለባት ሲሉ መግለጫ አውጥተዋል። አሜሪካውያን መሆን አንፈልግም፣ ዴንማርካውያን መሆን አንፈልግም፣ ግሪንላንዳውያን መሆን እንፈልጋለን ብለዋል። የፖለቲካ ፓርቲዎቹ በመግለጫቸው የግሪንላንድ የወደፊት ዕጣ ፈንታ በግሪንላንድ ሕዝብ መወሰን አለበት ሲሉ ተናግረዋል። ዘገባው የቢቢሲ ነው። ወደ ሌላ ጉዳያችን ስናልፍ የኢራን መሪ ተቃዋሚዎች ትራምፕን ለማስደሰት እየሞከሩ ያሉ ነውጠኞች ናቸው አሉ። የኢራን የበላይ መሪ አያቶላ አሊ ሐሚኒ የጸረ መንግስት ተቃዋሚዎችን የአሜሪካን ፕሬዝዳንት ለማስደሰት እየጣሩ ያሉ ችግር ፈጣሪዎች ናቸው ብለዋል። ኢራን ለመንግስታቱ ድርጅት የጸጥታው ምክር ቤት አሜሪካ አመፅን በመገፋፋትና ሰፊ የሆነ ውድመት እንዲደርስ ተቃዋሚዎችን በመጠቀም የወቀሳ ደብዳቤ አስገብታለች። ትራምፕ በበኩላቸው ኢራን ከባድ ችግር ውስጥ መግባቷን ተናግረዋል። በኢኮኖሚ ቀውስ ምክንያት ተቀስቅሶ ሰፊ የኢራን ክፍል ያዳረሰው ተቃውሞ 13ኛ ቀኑን የያዘ ሲሆን የኢስላሚክ ሪፐብሊክ አገዛዝ አብቅቶ ንጉሳዊው እንዲመለስም ጥሪ ቀርቧል። በተቃውሞ ቢያንስ 48 ተቃዋሚዎችና 14 የጸጥታ ኃይል አባላት መገደላቸውን የሰብአዊ መብት ተቋማት አስታውቀዋል።
በአገሪቱ የኢንተርኔት አገልግሎትም ተቋርጧል። አርብ ዕለት በቴሌቪዥን ቀርበው መልእክት ያስተላለፉት አያቶላ ሐሚኒ አሻፈረኝ ባዮችን አስጠንቅቀዋል። እስላሚክ ሪፐብሊክ ወደ ስልጣን የመጣው በበርካታ መቶ ሺህ ሰዎች ደም መሆኑን ሁሉም እንዲያውቅ አድርጉ። እናም ሪፐብሊኩ ይህን በሚክዱ ሰዎች ፊት አይወድቅም ሲሉ የ86 ዓመቱ መሪ ተናግረዋል። ለተሰባሰቡ ደጋፊዎቻቸው በኋላ ላይ ባደረጉት ንግግርና በብሔራዊ ቴሌቪዥን ጣቢያው በተላለፈ ንግግራቸው ደግሞ ኢራን ለአጥፊ አካላት መልስ ለመስጠት አትታቀብም ብለዋል። የኢራን የመንግስታቱ ድርጅት አምባሳደር አሜሪካ በኢራን የውስጥ ጉዳይ በመዛት በማነሳሳትና ሆን ብላ አለመረጋጋትንና ግጭትን በማበረታታት ጣልቃ እየገባች ነው ሲሉ ለተመድ ባስገቡት ደብዳቤ ከሰዋል። ተቃውሞ ከጀመረ ወዲህ ከ48 ተቃዋሚዎች ግድያ ባለፈ 2277 ሰዎች መታሰራቸውን መቀመጫውን አሜሪካ ያደረገ ህርና የተባለ የዜና ወኪል ገልጿል። በኖርዌይ የተመሰረተው የኢራን የሰብአዊ መብቶች ድርጅት ደግሞ ሕፃናትን ጨምሮ ቢያንስ 51 ተቃዋሚዎች መገደላቸውን አስታውቋል። ቢቢሲ ፐርዢያ ከነዚህ ውስጥ የ22 ሟች ቤተሰቦችን አነጋግሮ ማንነታቸውን ማረጋገጥም ችሏል። ቢቢሲና አብዛኞቹ ዓለም አቀፍ መገናኛ ብዙሃን ኢራን ውስጥ ሆነው መዘገብ የተከለከሉ ናቸው። የዩናይትድ ኪንግደም፣ ጀርመንና ፈረንሳይ መሪዎች በጋራ ባወጡት መግለጫ በኢራን አመጽ በአገሪቱ የጸጥታ ኃይሎች እየተወሰደ ያለው እርምጃ እጅግ እንዳሳሰባቸው ገልጸው የተቃዋሚዎችን ግድያም አውግዘዋል። የመንግስታቱ ድርጅት ቃል አቀባይ ስቴፈን ዱቻርክ ተመድ በጠፋው ሕይወት መጨነቁን ተናግረዋል። ሰዎች በየትኛውም የዓለም ክፍል ተቃውሟቸውን በሰላማዊ መንገድ የማሰማት መብት አላቸው። እናም መንግስታት ይህን መብት የመጠበቅ ይህ መብት መከበሩን የማረጋገጥ ኃላፊነት አለባቸው ብለዋል። ይህ በእንዲህ እንዳለ የኢራን የጸጥታና የፍትህ ባለስልጣናት ተደጋጋሚና የተቀናጀ ማስጠንቀቂያዎች ያወጡ ሲሆን የኢራን ዋነኛ የጸጥታ ኃይል ከፍተኛ ብሔራዊ የጸጥታ ምክር ቤቱ ተንኮለኞች ያለ ምህረት ይቀጣሉ ብለዋል። የሀገር ውስጥ የጸጥታ አስከባሪዎች በትጥቅ አመጽና ሰላምና ደህንነትን በመረበሽ በተቃዋሚዎች ላይ ወሳኝና አስፈላጊ የህግ እርምጃ ይወሰድባቸዋልም ብለዋል። ተቃዋሚዎች በመላው ሀገሪቱ ተቃውሟቸውን እያሰሙ ሲሆን ቢቢሲ ቨርቲፋይ በ67 አካባቢዎች የተካሄዱ ተቃውሞዎችን የሚያሳዩ ቪዲዮዎችን ማረጋገጥ ችሏል።